ሪያል ማድሪድ ሚስታችን ናት። ይሁዳ ካዲ በሜዳችን ጠርተን ሊቨርፑል ማን እንደሆነ አሳይተን አሁን ሊቨርፑል በአስገራሚ የጨዋታ ዘይቤ ነው ከቻለ ለአራዳ ልጅ ድሮ ልጅ እያላችሁ ዋጥ አድርጋት እየተባላችሁ ስትገረፉ ታስታውሳላችሁ። ማድሪድን እንደዛ ነው የሰጠናት። ምንም አልፈልግም። ግርግሩን ታጸዷለ። ብድግ ብለህ የቆምክ ምናምን ኖቲንግሃም ነኝ ከኖቲንግሃም ጋር እየተጫወትክ ንጉሳውያን ገለል እስቲ ቁጭ ትላላችሁ። ሁላችሁም ሽብርክ ትላላችሁ። እናልፋለን። ንጉሱ ተነስቷል። አንበሳው ተቀስቅሷል። ይነክሳል፣ ይዘነጥላል ብዬን ብራዚልን እኮ ይበተኑ አሉ እኮ ገብተው እንዴ ፔናልቲ ተተወላችሁ ሁሉም ነገር በቃ ይበተኑ አለ። ቪኒሺየስ ሲወድቅ አላየኸው? በቃ ይበተኑልን አሉ እንዴ። እንደዛ አይቻልም ብሎ ቢጫ ለጃቢ ቢጫ ለአሎንሶ ቢጫ ምንድነኛ ግራቨንበርግ ይመለስ እኮ በቃ ይመለስ ተባልክ፣ ተመለሰ፣ ቡድኑ ተስተካከለ፣ ሁሉንም ዋንጫ አምጣው እንዴ። አንፊልድን ያ ድመት ትክክለኛ ትለምደዋለህ። በጣም ነው ደስ። ምን አይነት ክለብ ነው የምንደግፈው ደግሞ? ምን አይነት ወንድ ክለብ። ሶቦዝሊን ይለያል። ማካሌስተር ሁለት ይሰጣቸው። ይሄ ነው አንፊልድ ደግሞ፣ ይሄ ነው አንፊልድ። በሚገባ ሰጥተናቸዋል። ያን ይሁዳ ካዲ በሜዳችን ጠርተን ሊቨርፑል ማን እንደሆነ አሳይተናል። ብራድሊ የሚገርም አቋም በክሊንሺት ሶቦዝላይ የሚገርም አቋም ግራቨንበርች ሮበርትሰን አረ ዛሬ እንለይ ነበር። ኮንግራ የሊፊ ፋሚሊዎች ኮንግራ። ምን አይነት ጨዋታ ነው ደግሞ? ይሄ ነው ሊቨርፑል ማለት ደግሞ። ሊቨርፑል ሜጀር የሆነ ኮንፊደንስ ቢልደር ሪያል ማድሪድን በማሸነፍ አገኘች ማለት ነው። ኔክስት ማን ሲቲ ነው ያለባት። ይሄ ለኛ አሪፍ። ለማድሪድ ገላሽን ታጥበሽ ጠብቂ ስልማ ብሽሽቅ እንደሆነ ካልገባህ ማለት ፕሪዲክሽን ላይ ደግሞ ምን እንዳልኩኝ ስማ። የሊቨርፑል ደጋፊ ያልሆናችሁ ግን ልክ እንደኔ ሊቨርፑል የሆነ ነገር መፍጠር ይችላል ብላችሁ የምታስቡ ሰዎች ማለት በሊቨርፑል በኩል የሆነ ነገር ጠቅ ብታደርጉ አይከፋም። ባይዘው እንዳትፈሩ። ገንዘብ ራሱ ጣል ለማድረግ ሲሆን ሲሪየስ ነገር ስለሆነ ሊቨርፑል ይሻላል። ምክንያቱም ማድሪድ የሚጫወተው አጫወት ሊቨርፑልን ሰሞኑ እያስቸገረው ያለው አይነት አጫወት አይደለም። ግልጽ ነው። ከፈለክ ዩቲዩብ ላይ ስለ ሊቨርፑል አጫወትና አርኒ ስሎት የቸገራቸው ነገሮች ብዬ በደንብ ዲቴል የሆነ የ15 ደቂቃ ቪዲዮ አለ። ዲቴል ማለት ጀምረው ከደበረው ትተውጣ። ታዳኛለህ? ሪል ሽት እኮ ነው። በቃ ብሽሽቅና እግር ኳስ ትንተና መለየት አለብሽ። ሄደሽ ስተነትነው እዩ ከፈለግሽ። ሲዝኑ ሙሉ የሚገጥመው ችግሮችና እንዴት መቅረፍ እንዳለበት እሱ ነው የሚያውቀው። ብቻ ሊቨርፑል እንዳለ ያለበትን ችግሮች ትንትና አድርጌ ዱቅ አድርጌልሃል። ማድሪድን እንደሚያሸንፍ ነው እየታወቀኝ ማለት ላይቭ ላይ እንዳለ ላይቭ ማድሪድን ያሸንፋል ብዬ መሰከርኩላችሁ ሰዎች ኑና ተናገሩ። ኮሜንት ላይ ናና ተናገር። ኮፒ ሊንክ ያርከኝ ቪዲዮ ማድሪድ ማለት ነው ኮክድ ነው የተደረገው ዛሬ። ሊቨርፑል ምን ለማድረግ እኔ ማለት ነው መጀመሪያውኑ ተናግሬያለሁ። ይሄን ቲም አላምነውም፣ ሊቨርፑል አላምነውም። እኔ እንደዚህ የተወሰነ ጨዋታ ሲሸነፍ ማለት አላመንኩትም። አሁንም አላምነውም። ማድሪድን ያሸነፈበት ወይ ማለት ነው አፍህን ነው የሚያዘጋ። ምክንያቱም ለጥልጠዋቸው ነው ያሸነፏቸው ይሄን ማች ማለት ነው። ምንድነው ሳይጠርጉ የነበረው? ወይኔ ፖኬት ነው ያደረጉትን። ቪኒሺየስ ጁኒየር አይታችሁታል በስነ ስርዓት። ብራድሊ ምን አይነት ፐርፎርማንስ! የሆነ ነገር ባስቆጠረ ቁጥር ካሜራማኑ ማን ጋር ያመጣል? አርኖልድ ጋር ያሳየናል። የሆነ ነገር በተፈጠረ ቁጥር አርኖልድ ጋር፣ ልክ ክሮስ ያደርግ አርኖልድ ጋር። ምን አይነት ድንቅ ምሽት! እግዚአብሔርን ነው የምላችሁ። ለኛ አስጊ ሆኗል። ለኛ ለሁዱ አስጊ ሁኔታ ውስጥ ነው ያለነው ነው ጥያቄው እኮ ስቦ እኔ የሆነ ሰዓት 7 ሾቶን ታርጌት ሞክረው ሊቨርፑል 7ቱንም ኩርቷን ያወጣው ይሄ ሰውዬ ከአመት እኔ ምለው ጥያቄ ያለኝ ማለት ነው አርጀንቲናዊ ተጫዋቾች ማድሪድ ላይ ያላችሁ ነገር ምንድነው እንዴ? ባለፈው አልቫሬዝን ታውቃላችሁ ምንድነው? ዲማካሊስተር ማለት ነው ፕሬሲንግን ያጠቃለለ አስገራሚ ጨዋታ ይዞ ሊቨርፑል እና ሚባፔ ቪኒሲየስ ጁኒየር ፀሐይ ሲሞቁ በዋሉበት ጨዋታ ሊቨርፑሎች አልተቻሉም። ምስጋና ለኮርቷ ይሁንና ጨዋታው 1-0 ብቻ እንዲጠናቀቅ ተደርጓል። 9 ኦን ታርጌት ሞክረው ያገቡት አንዱን ነው።
ሌሎቹን እንዳለ ኮርቷ በአስገራሚ ብቃት ለማመን በሚገርም ሁኔታ ነው ሲመልስ የነበረው ማለት ነው። ሪያል ማድሪዶች በአንጻሩ በጨዋታ ተበልጠው ነበር። ያገኙትን 2 ዕድሎች ሞክረው ነበር፣ ነገር ግን እነሱም ከሽፈውባቸዋል ማለት ነው። በሊቨርፑል በኩል ፍሎሪያን ቬርቲዝ እጅግ በጣም አስገራሚ እንቅስቃሴ ሲያደርግ ነበረ ነው በጨዋታው ላይ የነበረው። እንደውም በአንድ አጋጣሚ ሳላ ንጹህ የግብ ዕድል ነው የከለከለው እንጂ ጎል ሁሉ አስቆጥሮ መውጣት የሚችልበት ቻንስ ነበረ ማለት ነው። እንደተለመደው ዶሚኒክ ሶቦስላይ አስገራሚ ብቃት ላይ ነበር። አሌክሲስ ማካሊስተር ተመልሷል። ያው ከዚህ በፊት ነግሬያችኋለሁ የሊቨርፑል መናጋት ዋነኛ ምክንያት ይህ ሰው ነው ብያችኋለሁ። አሁን በአግባቡ ተመልሶላችኋል ተብሎ ይጠበቃል። እስቲ ቀጣይስ ከሲቲ ጋር ጨዋታዎቹን እያየን እንግዲህ የምንሄድ ይሆናል ሊቨርፑልን በተመለከተ። ነገር ግን ዛሬ ሊቨርፑሎች እሳት ነበሩ። ምን አጭ ሰው ነው ዛሬ ሊቨርፑሎች የገቡት ጀማው እንዴ? እኔ ያበጥሯቸዋል ይለጥፏቸዋል ብዬ ስጠብቅ እናንተ ምን አይነት ጨዋታን ያሳዩን እንዴ? እንደ ቡድን እንደዚህ መጫወት ትችላላችሁ እንዴ እናንተ? ታዲያ ምን ሆናችሁ ነው ያለፉትን ጨዋታዎች እንደዚህ ጉድ የሆናችሁት? ምን አይነት ቡድን እንደታየ ዛሬ ጀማው። በቃ እንደ ቡድን መጫወት ማለት ምን ማለት እንደሆነ አሳዩን። ኢንዲቪጁዋሊ ደግሞ አብዛኛው ተጫዋቾች በጣም ፐርፌክት ነበሩ ጀማው። ጎሉን አስቆጣሪው ማካሊስተርን ጨምራችሁ ማለት ነው ጀማው። በጣም አጣረ ቦብ ብራድሊ። አረ ማንን ትጠቅሳላችሁ ጀማው? በቃ እንደ ቲምም እንደ ኢንዲቪጁዋልም ዛሬ ቲም በጣም ምርጥ ነበረ። ያው ማድሪድ ደግሞ የመከላከል ክፍተቱን ጨምሮ የምናይበት ብዙ ክፍተቶች ነበሩበት ጀማው። ላሊጋውን በጥሩ ሁኔታ እየመራ መሆኑ ጨዋታን እያሸነፈ መምጣቱ ለሱ ከፍተኛ ግምት እንዲሰጠው አደረገ እንጂ ሊቨርፑል ዛሬ ይዞት የገባው ያጫወት ቅርጽ፣ ከዛ በተጨማሪ ደግሞ ምንም አታውጡለት ቲም ነበር ዛሬ። ይገባችኋል ጀማው። ለማንኛውም እንደዚህ አይነት ትልልቅ ጨዋታዎችን ሲያሸንፍ ሊቨርፑል ብዙ ጊዜ ስታርቲንግ ፖይንት ይሆናል። ይሄስ ጨዋታ ይሆናል ጀማው። የእናንተ ግን ማኑ ዘማች ማኑ ዛሬ በጨዋታው ላይ ሐሳባችሁን ስጡኝ ጀማው። ይመቻችሁ። ሪያል ማድሪድ ሚስታችን ናት። በየአመቱ እያመጣን መንገልበት ሚስታችን ናት። ቪኒሲየስ ጁኒየር የኮነር ብራድሊ ልጁ ነው። ኮነር ብራድሊ ኮትኩቶ ነው የሚያሳድገው ቪኒሲየስን፣ ኮትኩቶ ማለት ነው። እንገርማለን። ምንገርም ጀግና ቡድኖች ነን። ተመልሰናል። ዊር ባክ። አሁን እናንተ አረጋግጡት። እኔ አይደለም መናገር ያለብኝ፣ እናንተ በሉት። ዊ አር ባክ። የእንግሊዙ ገናና ቡድን ተመልሷል። የዓለማችንን ገናናውን ቡድን አምጥተን በሜዳችን ለሁለተኛ ጊዜ በተከታታይ ዓመት እንዲሁም ኮርቱዋ ነው እንጂ ያወጣቸው ማለት ነው። ይሄ ጨዋታ 4 ወይም 5 ጎል መግባት የነበረበት ነበር። ቀጠቀጥናት ማድሪድን እያገላበጥን ክሊንሺት። የሚገርም ፐርፎርማንስ ነው። ማካለስተር ሪያል ማድሪድ ላይ ካላገባ ያመዋል፣ ጭራሽ ያመዋል። እንዲህ ነን እኛ ሊቨርፑሎች፣ እንዲህ ነን። ዊ አር ባክ። አክተር አይሞትም። ነግረናችሁ ነበርኩ። አክተር አይሞትም። ተመልሰናል። የተከበራችሁ የእግር ኳስ ቤተሰብ ገና ነው። ሊቨርፑል ወደ ቦታው ወደ ፐርጁ ተመልሷል። ዊ አር ባክ። የምትኩራሩበትን ሪያል ማድሪድ የምትሉትን ቡድን አምጥተን ለጠጥ ነው። ቀጣይ ሲቲ ነው። ቀጣይ ሲቲዝን ነው። ጠብቂ። ቀጣይ ሲቲ ነው። የሚገርም ቡድኔን አይቻለሁ። የሚገርም ቡድን አይቻለሁ ዛሬ። ቡድኔን ኮሮበት ዛሬ። ይህንን ጀግና ወንድ ክለብ ኮሮበት። የአመቱ ምርጥ ጨዋታ ነው ያሳየኝ። የአመቱ ምርጥ ድል። ለእኔ ምን ማለት እንደሆነ አታውቁም። ሪያል ማድሪድን ማሸነፍ፣ ዩናይትድና ሪያል ማድሪድን ማሸነፍ ለእኔ ምን ያህል እንደሆነ አታውቁም። ለአንዳንድ የሊቨርፑል ደጋፊዎች ምን ያህል እንደሆነ አታውቁም። በአርነ ስላት እምነት አለን እኛ ብለናል። ነገሮች እስኪስተካከሉ እስኪዋሃዱ ነው እንጂ ይሄንን ቲም ታዩታላችሁ ብያችሁ ነበርኩ። ተመለሰ ስትስቅብኝ ነበርክ። ይሄ ቲም እስኪዋሃድ ነው ብዬ ነበር። አሁን እየተዋሃደ ነው። ጠብቀኝ ተመልሼ